ሐዋን ማን ገደላት? አዘጋጅና አቅራቢ አብዴ ኢኽላስ። ክፍል 1። ለወትሮም ሳቅና ጨዋታ የማይለያት ፍንድቅድቋና ውድ እናት የነበረችው ሐዋ ዛሬ ባልተለመደ መልኩ ፊቷ ጭልም፣ ስሜቷም ራድ፣ ሰውነቷም ቅዝቅዝ ብሏል። ይህ ሁኔታ በጣም ያስፈራቸው እጅግ የሚወዷትና የሚሳሱላት ሁለት ትናንሽ ልጆቿ ኻሊድና ሱመያ ስልምልም ባለ መልከታ በፍርሃት ግራ በተጋባ ስሜት ደጋግመው ይመለከቷታል። ነገር ግን ሐዋ የነሱ ሁኔታ ግርም ያላት አትመስልም። ብቻ በራሷ ስሜት ውስጥ ሆና ግራ በገባው መንፈስ አንዴ ላይ አንዴ ታች ትማትራለች። ልቧ በኃይል እየመታ እንደሆነ የገባት ሐዋ ዛሬ ከሌላው ቀን የተለየ ምን እንደተፈጠረ ምንም ሊገባት አልቻለም። ብቻ ልጆቿ እሷን እየተመለከቱ እንደሆነ ስለገባት አንዴ ወደ እነሱ ዞር ብላ አዳብን ነው ሰርታችኋል? አዳብን ነው ሰርታችኋል አለች። ወደ መኝታ ሲገባ የሚሰራውን የሚደረገውን ዱዓ ማለቷ ነው። ልጆቹም አዳብን ነው መስራታቸውን በአዎንታ ግንባራቸውን ነቅንቀው አሳየዋት። በእርግጥ ኻሊድና ሱመያ አዳብን ነው ሳይሰሩ እንደማይተኙ በደንብ ታውቃለች። ግና ምትናገሯ ስለጠፋት ይህችን ተነፈሰች። ሐዋ ሁኔታዋ በጣም ግራ ስለገባት ለራሷ እንኳን እንቆቅልሽ ስለሆነባት ልጆቿ ፊት እንዲህ መሆን እንደሌለባት ስትረዳ ገብተው እንዲተኙ አዘዘቻቸው። ነገር ግን ኻሊድም ሆነ ሱመያ እንቅልፍ እንደማይወስዳቸው እሷም እነሱም በደንብ አሳምረው አውቀዋል። ከዛም አልፎ ውስጣቸው የተፈጠረውን ጥያቄ ቢጠይቋት ባለችበት ስሜት በመጥፎ ሁኔታ እንደምታመናጭቃቸው አሊያም እነሱ ስሜቷ እንደተረዱ በማወቋ ይበልጥ እንደምትፈራ ስለተረዱ ይመስል ብቻ ዝም ብለዋት ተያይዘው ወደ የክፍላቸው ገቡ። ነገር ግን ሱመያ ምናልባት ልጅነት ስላለባት ቶሎ እንቅልፍ ወሰዳት። ኻሊድ ግን አይኑን እንደፈጠጠ ግራ እንደገባው ጆሮውን ወደ በር ለጥፎ የእናቱን እንቅስቃሴ አንድ በአንድ መከታተሉን ያዘ። ሐዋ በጣም ግራ ተጋብታለች። ውስጧ በጣም ፈርቷል። ምን እንደተፈጠረ ዛሬ ምን እንደነካት በቅጡ አልገባትም። ብቻ ልቧ በፍርሃት ርዶባታል። ነገር ግን ዛሬ እንቅልፍ ካልወሰዳትና ካልተኛች ከዚህ ስሜት እንደማትወጣ ስለገባት ወደ እንቅልፏ ስታመራ ሁል ጊዜ ለስለስ ባሉ አማርኛዎች እጅግ በሆኑ ውብ ቃላት እያጽናና እያለሰለሰ የሚያስተኛትን የልጆቿ አባት ክፍለ ሀገር ለፊልድ ሥራ ላይታች የሚማትረውን የምን ጊዜ ጀግናዋን የቁርጥ ቀን ወንድ ብቸኛ የእሷን ልዩ ሰው ሰሚር ዛሬ በስልክ ደውላ እሱም ማውራት እንዳለባት አመነች። እሱም ማናገር እንደምትችል ትዝ ሲላት በደስታ እየተፈነቀነቀች ስልኳን አውጥታ ቁጥር መታች። ነገር ግን ሕይወተኛ እንደምንፈልገው ቢሆን ኖሮ ምንኛ ባማረ ምንኛ ጣፋጭ ሆነ ነበር። የሰሚር ስልክ ጥሪ አይቀበልም። ይበልጥ ግራ ገባት። ውስጧ ፈራ። በአንድ በኩል በእሷ መጨነቅ አብሯት በሰቀቀን ውስጥ ያለው ኻሊድ ድምፁን ጮክ አድርጎ ቁርአን ቢቀራ እንደ ሌላው ጊዜ ሁሌ ድምፁ ሲቀራ ደስ እንደሚላት ጊዜ ዛሬ እንደማይሆንላት አምኗል። ምክንያቱም ኻሊድ ለእሷ ቁርአን የሚቀራላት ሰኞና ሐሙስ ድምፁን ከፍ አድርጎ ነውና ዛሬ ቀኑ ረቡዕ ነው። በሮብ ቀን ይህን ቢያደርግ ይበልጥ እንደሚያስጨንቃት ስለገባው ድምፁን ቀንሶ የሚወደውን የቁርአን ሱራ ለመቅራት ወሰነ። ያሲን። ሐዋ በሌላ በኩል ጥቅልል ብላ ብተኛ እንቅልፍ ለመውሰድ ቢሞክር ነገሩን እንደምትረሳው ስለገባት ይህን ለማድረግ የመጨረሻ ስራዋን የግቢውን በር ለመቆለፍ ድንገት ብድግ አለች። የግቢውን በር ቆልፋ መተኛት እንደምትችል ውስጧ ስላመነ ገና ከመነሳቷ አስፈሪው ነገር ጀመረ። ድንገት ማብራት ሄደ። ይህን ጊዜ ሳታስበው ጮኸች። ከዚያም ደንግጣ አፏን ያዘች።
ዋይ ብላ መጮኋ ሲገባት ወደ ልጆቿ መኝታ ቤት ተመልክታ አለመስማታቸውን አረጋገጠች። ከዚያም የስልኳን ማብራት አብርታ ወደ ደጅ ለመውጣት ስትሞክር ከፍተኛ ዶፍ ዝናብ መብረቅ ቀላቅሎ በኃይል ዥዋ ማለት ጀመረ። ይህን ስትመለከት ነገሮች እየፈተኗት እንደሆነ ስለገባት የግቢውን በር ዛሬ ሳትቆልፍ መተኛት እንደሌለባት አምናለችና ድንገት የመኖሪያ ቤቱን በር ስትከፍተው ከፊት ለፊቷ አንድ ነገር ድቅን አለ። ሐዋ ሳታስበው ራሷን ስታ ወደቀች። ይህ ከፊት ለፊቷ ምን ተደቅኖ ይሆን? ዛሬ ሐዋ ምን ነክቷት ይሆን? ክፍል 2 ይቀጥላል።